በዚህ መልኩ እንግዲህ ሀበሻ ጎመንን እየሰራው ነው። ትወዱታላችሁ፣ ሞክሩት። ሰላም እንዴት ናችሁ ቤተሰብ? እንብላ እንግዲህ ምሳ። አብረን እንብላ ብዬ ነው። እንዴት ነው እንትኔ ምግቤ? አስተያየት ምግብ እንዴት ነው? አውራ ወይ ቆንጆ አይደለም ወይ ቆንጆ ነው። ሙያዬን እንዲያውቁ። አይ ሙያ የለሽም ነው፣ ቁጭ ብለሽ ነው የምትውይው ስለሚሉ ማለት ነው። እንደዚህ ልበላ ጋይስ? እንደዚህ አሪፍ ነው። ቲጂ ሙያ የላትም ስለሚሉኝ እኔ ሙያ እንዴት ነው? ተናገሩ እንጂ። ቪዲዮ እኮ አትታዩም እኮ፣ ሳትታዩም ታፍራላችሁ። ካሜራ አይወዱም ጋይስ። ምን ላርጋቸው? እሺ ምን ላርጋቸው? በቃ እናንተ አብሬሽ ስሬ ትሉኛላችሁ አይደል? ሻይ ምግቤን እንኳን እስኪ ምግቤ ምን ይመስላል የዛሬ ምሳ እንዴት ነው ብዬ ስነግራቸው እንኳን ራሱ ድምጻቸውን አራት ሩጥ አትገባም። እኔ ብቻ ነኝ። ይሄው እዚህ ግን አጠገቤ ማርያምን አትገባም። ቆይ ምን ትሆናለች? ምን ችግር አለ ብትገቡ? አንቺስ? እሷ እንኳን አንዳንዴ ላይፍ ትገባለች፣ ግን ቢሆንም እና ጋይሶችዬ ያው ዛሬ እንግዲህ ቤተሰብን በዚህ መልኩ አብልቻለሁኝ። ይሁን ይሞያለኝ። እናንተ እኮ ሊሊ ነው የሚሻቸው እና ታዲያ ማን ሰርቶ ያበላቸዋል? እናንተ ማን ሰርቶ ያበላቸዋል? እኔ ካላበላችሁ እሱ ንገሩኝ። እውነቴን ነው። አልተናገሩ እንትን ይበልልኝ፣ ይታወቅልኝ። ይሰማል? አልሰሙም፣ አይሰሙም።
ታፍ ታፍ ብዬ እኔ ነኝ ሰርቼ የማበላቸው ጋይስ። እኔው አጎሳቸው እኔው ነኝ ታፍ ታፍ ብዬ የማበላቸው። ግን እነሱ ደግሞ ከጎን ሆነው ያው ሰፖርት ያግዙኛል፣ አንዳንድ ነገር ያግዙኛል። ቢሆንም ግን ያው እኔ ራሴ ታፍ ታፍ ብዬ እንትን ብለው ምን ላድርግ ምን ላድርግ ብሉ ብሉ። ያለ እናንተ ማን አለኝ? ብሉ ብሉና። በነገራችን ላይ እኔ አበሻ ጎመን በጣም ነው የምወደው። አበሻ ጎመን ማለት ነው። ያው ጾምም አይደለ? ጾም ነው በዛው። ሽሮዬ ለቅለቅ። ሽሮ መቼም ቢሆን አይሰለችም ጋይስ። ሽሮ ትሰለቻላችሁ እንዴ? ያሳድጋችኋል። እና ጋይስ ሰብስክራይብ ላይክ አድርጉ። ጥያቄ ካላችሁ ደግሞ ጠይቁ። ስለዚህ ፋሚሊዎቼ ይመጣሉ ቀስ በቀስ። አሁን ይኸው ዛሬ ይሄ በርቀት እኮ ነው የሚበሉት። ቢያንስ ስንትና ከምግቡ ስንትና ስንት ርቀው ቪዲዮ ያለ መግባት ማለት ነው። ግን ምንም ችግር የለውም። ቀስ ብዬ ደግሞ አመጣቸዋለሁ። ቀስ ብዬ ማለት ነው። እሺ አመጣቸዋለሁ። ያው እኔ ሁሉንም እወክላለሁ ብዬ ነው። ሁሉንም ጀነራል አጠቃልላለሁ ብዬ ነው። እና ካልሞ ሀብ ጊዜ እሺ አመሰግናለሁ። እና የተባረከ ይሁን እያላችሁ ነው። ያው እንብላ ብለናል። ቻናሌን ደግሞ ላይክ ሰብስክራይብ አድርጉ። እሺ ጋይስ፣ የተለያዩ አዝናኝ ነገሮች፣ ፋሚሊያዊ ቤተሰባዊ ጨዋታ ምናምን ይዘን እንመጣለን። አበረታቱን። ደግሞ ኮሜንት ላይ ምን እንደምንሰራ ኮሜንት ላይ እንደዚህ ብሰሩ እንደዚህ በሰሩ እያላችሁ ብታበረታቱን ደስ ይለናል። እንሰራለሁ። ወዳችሁ ሳይሆን በግድ እንሰራለን። እናንተ ሞክሩት። በጣም የሚጣፍጥ ምግብ ነው የሰራሁት። እየሰራችሁ ብሉ።